ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ማንንም አባት ብላችሁ አትጥሩ ብለዋል። ነገር ግን ብዙ ክርስቲያኖች ካህናቶቻቸውን አባት ወይም አባ የሚሉት ለምንድን ነው የሚል ጥያቄ ይነሳል። በመጽሐፍ ቅዱስ ውስጥ ሰዎች አባቶችና አስተማሪዎች ይባላሉ። ክርስቲያኖች ሁሉ ምድራዊ ሰዎችን አባትና አስተማሪዎች ይሏቸዋል። ቅዱስ እስጢፋኖስና ቅዱስ ጳውሎስ የአይሁድ ሃይማኖታዊ መሪዎችን አባቶች ይሏቸዋል። የሐዋርያት ሥራ ምዕራፍ 7 ቁጥር 2 እና ምዕራፍ 22 ቁጥር 1 ላይ እንዲሁም ቅዱስ ጳውሎስ የቆሮንቶስ ሰዎችን የተወደዳችሁ ልጆቼ እኔ በክርስቶስ ኢየሱስ በወንጌል ወልጃችኋለሁና አንደኛ ቆሮንቶስ ምዕራፍ 4 ከቁጥር 14 እስከ 15 እንዲሁም አንደኛ ተሰሎንቄ ምዕራፍ 2 ቁጥር 11 አንደኛ ጢሞቴዎስ ምዕራፍ 1:2 ወደ ቲቶ ሰዎች ምዕራፍ 1 ቁጥር 4 ላይ በማለት ይጠሯቸዋል። ወላጅ አባቶች ሥጋ ሕይወትን በመስጠት ከእግዚአብሔር ጋር እንደሚተባበሩ ሁሉ ቅዱስ ጳውሎስ መንፈሳዊ ሕይወትን በመስጠት ከእግዚአብሔር ጋር ስለተባበረ መንፈሳዊ አባታቸው ሆነ። ብዙ ክርስቲያኖች ካህናቶቻቸውን አባ ወይም አባት ይሏቸዋል። ምክንያቱም እንደ ቅዱስ ጳውሎስ ካህናት ወንጌልን በመስበክና ሚስጥራትን በማድረስ ለመንጋቸው መንፈሳዊ ሕይወት በመስጠት ከእግዚአብሔር ጋር ይተባበራሉ። ኢየሱስ እየተናገረ ያለው ስለ ማዕረጉ በራሱ ሳይሆን ጸሐፎችና ፈሪሳውያን በሚጠቀሙበት መንገድ ነው። ያም ማለት ወንድሞቻቸውና እህቶቻቸው የሚያገለግሉበት ማዕረግ ሳይሆን የትዕቢት የበላይነት መጠሪያ ነበር በጊዜው። ጌታ የተናገረበት የወንጌል ክፍል የሚጨርሰው ከእናንተ የሚበልጥ አገልጋይ ይሁን፣ ራሱን ከፍ የሚያደርግ ሁሉ ዝቅ ይላል፣ ራሱን ዝቅ የሚያደርግ ግን ከፍ ከፍ ይላል ይላልና። ባንተ ኢየሱስ ያንተ ሁኜ